የምነግርን ታሪክ ማመን አለማመን መብት ነው ማለት ባታምነኝ አንደርስታንድ አደርጋለሁ ማለት ነው። ተርሚኔተር በቃ ሮቦት በለው ይሄ እውነት ጃንዊክ ማን ነው? ጃንዊክ ምንም አልሰራም። ፊልም ሊሰሩበት ብለው የታሪኩን ይጋንናል። ኦቨር ከፊልም ያልፋል ተብሎ የተተወ ታሪክ ያለው ሰው ነው የሰውዬ። አድሪያን ይባላል። በ1880 በእናቱ እንግሊዝ ብሪቲሽ በአባቱ ቤልጂየማዊ ነው የሰውዬ እና ዩኒቨርሲቲ ኦክስፎርድ በሚማርበት ሰዓት ላይ መማር አይፈልግም ሰውየው አቋርጦ እንትን ይላል ውጊያ ጦርነት ይመለመለና ወታደር ሳውዝ አፍሪካ ሄደ። ሳውዝ አፍሪካ የዛኔ የብሪቴን ግዛት ነች። በዛ መሃል ላይ ከሎካሎቹ ጋር በሚዋጋበት ሰዓት ላይ ሁለት ቦታ በጥይት ይመታል። ሆዱና እግሩን ተረፈ። ተአምር ነው። ተአምር አታውቅም፣ ተአምር አላየህም ማለት ነው አባቴ። ይህ ሰው ከዛ በኋላ ላይ ሶማሌላንድ ላይም እንደዚህ ሶማሌላንድ ጎረቤት ሀገር ሶማሌላንድ ማለት ነው ይሄድና ሰላም ሊያሰፍን የእንግሊዝ ግዛት ነች። እንዲህ ሎካሎቹ ሲረብሹ አካባቢ ሰው ሲቃወም እንግሊዝ መንግስት ሰላም እንትን ሲል የግመልን እንትን እየመራ በፊት ለፊት እየደበበ ባለ ሰዓት 3 ቦታ በጥይት ይመታል። ሞተ ብላላ ተሳስተሃል፣ በጣም ተሳስተሃል አንበሳዬ እንዳትሳሳት። 2 ጥይት አይኑ ላይ ነገባው፣ 1 ጆሮ በስቶ አለፈ፣ አይኑ እውር ሆነ ለማለት ነው። ግን ተረፈ። ጉድ ብለህ ካሰብክ ሰውዬ ሞተ ብለህ ባሰብክ ተሳስተሃል። አንደኛ ዓለም ጦርነት ጀመረ። አንደኛ ዓለም ጦርነት ላይ ከጀርመን ጋር ውጊያ ጀመረ። ከጀርመን ጋር ውጊያ ሲጀመር በዚህ ሰዓት ላይ ቦምብ ፍንጣሪ እጁን ጣቱን ቆራረጠው። ከዛ ጣቱ ይቆረጥ አይቆረጥ ባለበት ሰዓት ላይ በራሱ እጅ ነው ጣቱን ላይ ለቀጥ ዘግናኝ የሆነ ሰው ማለት ነው። ከዛ ዴቪልውድ የሚባል አካባቢ ላይ ውጊያ ይገጥምላል። ድጋሚ ጣቱ ተቆርጦ በቃ ማረፍ ትችላለህ ተብሎ ነበር። አረን ያላርፍም ብሎ ሄደ። ዴቪልውድ ላይ አሁን መሞት አለበት በቃ ግንባሩ ላይ ጥይት መታው። ሞተ ብለሃላ ግንባሩ እዚህ ጋር መጥቶ ተረፈ። እና ታዲያ ይሄ ድግምት ካልሆነ እኔ በቃ አመንኩ። ሀበሻነቴን የቀሰቀሰው በድግምት ማመን ጀመርኩ። ከዛ ቀን ጀምሮ እንዴ ግንባሩ መጥቶ ተረፈ። ምንም አልሆነም። ሳያካብድ ውጊያ አረ በቃ አረ ምን ላቆም ምናምን ውጊያ ቀጠለ። የመጨረሻ ጥይት ተመታ ብላ አሰባል። አራቴ ነው በጥይት የተመታው። አራቴ ቂጡ ላይና እግሮቹ ላይ 3 ጥይት እንዴ! እሺ ድግምት ካልሆነ ምንድነው? ድግምት የለም ይሄ ካልሆነ እና እግዚአብሔር አይደለም ደግሞ በጣም አደገኛ ነፍሰ ገዳይ ነው እግዚአብሔር ነው እንዳልል እንዴ አንተ ታዲያ ምንድነው? እሺ ታዲያ በቃ አሁን ይበቃዋል ብለህ ካሰብ ከዛ በኋላ አዲ በጥይት ተመቷል። አባቴ ታርፏል። እኔ ምንም ላደርግ አልችልም። በቃ ጆሮውን የሆነ ቦታ ተመቷል። ከዛ በኋላ እሺ በቃ ብለህ ካሰብክ በኋላ ተሳስተሃል። ትራንስፖርት እያደረጉ ባለበት ሰዓት ፕሌኑ ተከሰከሰ። አምሽክ ብለው ሌሎቹ እሱና ጥቂት ሰዎች ተረፉ። አይ ኖርማል ነው ያጋጥማል። ፕሌን ክራሽ ካልክ በጣም ተሳስተሃል። በጣም ተሳስተሃል። ባቡር ላይ ወደቀ። ከባቡር ላይ ወድቆ ተረፈ ማለት ማይተረፉ ሁኔታዎች ነው እየተረፈ ምነግር። ሌሎች ዝም ብለው አሉ ማለት የማይመጥኑ ማለት ነው። እንደገና ሁለተኛ ዓለም ጦርነት መጣ። የዚህ ሳለ ጀነራሉ አሽቆጥቁጧል በእንትን ማለት ብዙ ጀብድ ሰርቷል። ሁለተኛ ዓለም ጦርነት ከስንት ዓመት በኋላ ከብዙ ዓመት በኋላ መጣ። የዚህ ሰዓት ላይ በፕሌን በሚጓጓዝ ፕሌኑ ይከሰከስልሃል። ሞት አይደለ ተረፈ አባቴ ተርፎ የጣሊያን ወታደሮች ያዙት። የጣሊያን ወታደሮች ከያዙት በኋላ ቆፍሮ ተነል አመለጠ። ከ7 ወር በኋላ ከጓደኞቹ ጋር አባ በቃ ይሄ ሰውዬ ማለት ከዛ አምልጦም እንደገና ተይዞ በቃ ብዙ ነው። አላወራው ፊልም ውሸት ስለሚመስላችሁ አላወራው። ጎግል ማድረግ ትችላላችሁ። ባይዜ ታሪኩን አሪያን ካርቱን የሆነ ነገር ነው የሚባለው። እዩት በቃ ታሪኩን እና በ83 ዓመቱ በአሜባ ነው የሞተው። አሁን አሜባ ማርያም ስንት ጥይትና መድፍ ስንት ፕሌን ክራሽ ያልገደለው ሰው አሜባ